ዛሬ በጣም እየደበረኝ ነው ይሄን ቪዲዮ የምሰራው። ምክንያቱም ቃል የገባሁላችሁ ነገር ማድረግ ባለመቻሌ ትንሽ ደብሮኛል። ያለፈው ሳምንት የ60 ቀን የክብደት መቀነስ ቻሌንጅ ከጓደኛዬ ጋር ጀምረ ነበር። የ100,000 ብር ሽልማት ያለው በዚህ ሳምንት ሙሉን እንግዲህ ይሄኛው ሳምንት ላይ መልቀቅ የነበረብኝ ቪዲዮ በዚህ ሳምንት ውስጥ ምን ያህል ኪሎ ቀንሽ ያለው እሷ ምን ያህል ቀንሳለች እና ውድድሩ በምን ያህል መንገድ እየሄደ ነው የሚለውን ነገር ነበረ። ግን ያ ማድረግ ባለመቻሌ በጣም እየደበረኝ ነው እና እያፈርኩ ነው ከእናንተ ፊት የቆምኩት። ያው የሰው ልጅ በተለያየ አጋጣሚ ምክንያት ከሰጠ ለራሱ ብዙ ነገሮችን መስራት እንዳይችል ሆኖ ይቀመጣልና በተለያዩ ምክንያቶች በበዓል በነበረው የነጻነት ሀዘን በእነዛ ምክንያቶች ነገሮችን በትክክል ማድረግ አልቻልኩም። ግን አሁን አንድ ውሳኔ ወስኛለሁ። የወሰንኩት ምንድነው ብዙ ጊዜ ምናምን አለው እኔ ሰዎች የሆነ ነገር ማድረግ ሳይችሉ ሲቀሩ ወይም ሲያቀታቸው ደግመው ያን ነገር እንደ አዲስ መጀመር አለባቸው ብዬ አስባለሁ። ወይም እንጂ ተስፋ መቁረጥ አማራጭ ነው ብዬ አላስብም። ለዚህ እሱን በማሰብ ከዚህኛው ሳምንት ጀምሮ ዴይ 1 ተብሎ ነገ ዴይ 1 ተብሎ እንዲጀመር አስቤያለሁ ማለት ነው። ከዛ ውጭ ደግሞ አንዳንድ ነገሮች ማለት ፈልጋለሁ። ይሄን ሰውነት መቀነስ ወይም ደግሞ የፋት በርኒንግ ቻሌንጅ የጀመርኩበት ዋናው ምክንያት ራሴን ጤነኛ ከማድረግ አንፃር ከብዙ ነገር አንፃር ነው። እንደምታውቁት በቅርብ የተለየን ነጻነት ከውፍረት ጋር የተያዘ ህመም ታሞ እንደነበረ በእንትን ሲገልጽ አይተናልና በሚዲያዎች ላይ ሲገልጽ አይተናልና አንዱም ስጋቴ እንደዚህ አይነት ችግሮች እኔ ላይ እንዳይፈጠሩ ነውና ነፍሱን ይማረው። በዚህ አጋጣሚ በጣም የምንወደው የምናከብረው አርቲስት ነው። እሱን በማጣታችን ብዙ ነገር ተጎድተን ለዚህ በጣም የምናከብረውና የሚችል የሳቃችን ምንጭ የሆነ አርቲስት ነው። ያው እግዚአብሔር አይሳሳትም፣ እሱን ወስዶታል። ነፍሱን በገነት ያኑርልን። ለቤተሰቦቹ፣ ለአድናቂዎቹ፣ ለወዳጆቹ በሙሉ መጽናናትን እመኛለሁ። ከቀጣይ ከነገው አርብ ጀምሮ እንደ አዲስ የምንጀምር ይሆናል። ሁላችሁም እንግዲህ ለዚህ ሳምንት ለነበረን ስህተት ላጠፋነው ነገር በሙሉ ይቅርታ ጠይቃለሁ። ከዚህ በኋላ የተሻለ ነገር ላሳያችሁ። እንደዚህ ሲክስ ፓክ ኖሮኝ አሁን ከዚህ ከኦፓክ ወደ ሲክስ ፓክ ራሴን ለውጬ ለእናንተ ማሳየት ግዴታ እንዳለብኝ ስለሚሰማኝ እሱን ለማድረግ እሞክራለሁ። እንደምትከታተሉኝ ሰፖርት እንደምታደርጉኝ እኔንም ተከትላችሁ ደግሞ እንደምትለወጡ ተስፋ አደርጋለሁ። ቤቤ ነኝ። ድጋፋችሁ አይለየኝ። ሰብስክራይብ፣ ላይክ ማድረግ አትርሱ። አመሰግናለሁ። ወዳችኋለሁ። ስንት ደቂቃ ሆነ?